አንተ ሮቤል ሰላም ምን ሰላም አለ አንተ እያለ ምን አረኩ ደግሞ ምንድነው ለሊት ለሊት ግቢን እንደ ጅብ ስትዞር የምታድረው? ቆይ ምን ነው ግቢ የጠንቋይ መካደሚያ የሚመስለው? ኧረ ትያሰለፈ እኔ በእውነት እኔ ምንም አልዞርኩም። ዞርከው እንጂ 81 ጊዜ ዞርከው። ቆይ ግቢን ባታከብር እኔን አከራይህን ባታከብር ለራስህ ነፍስ እንኳን ትንሽ አትፈራም? ምንድነው ለሊት ዘው የምትለው? ኧረ አባቴ ሙት እኔን አላዩ። ይኸው ውሸት ሲሆን አባቴ ይሙታል። እድሜ ልክህን ግን የምናውቀው እናቴ ትሙት ስትል ነው። እሺ አባቴ ፍንግል ሊበሉ እያልክ ነው? ቀብራቸው የት ይሆንልህ? ስላሴ ወይስ ብሔራዊ ጽጌ? ሶሴቲቭ ይከበሩ። ምንድነው ሀገር ውስጥ እርሶ ብቻ ነው ተናከራይ? ዛሬ ደግሞ ብለው በአባቴ እኔ ሰለቾት ወይ? ይኸውልዎት መብራት አሉ 2 ተኩል አጥፍቼ ይተኛል። ውሃ ቆጥባሉ በሳምንት 2 ይቀዳል። አሁን ደግሞ ብለው ባላረኩት ነገር በሌሊት ተራመርክ ተሳፈርክ ምን ማለት ነው? ምን ለኔ መልስ ምንድነው? እቺን እንዴ አይኔ ልታወጣው ነው? በልናውጣ ይሄ ነበር የቀረ። ትሰማኛለህ? አሁኑኑ ግቢ የለቀ ውጣልኝ። ይወጣላ ውጥት ይወጣል። ምንድነው የምጨቀጭቂኝ? ወይ ጉድ! ማናት? ሰፈር መዋል እኮ ስታውቁ ብዙ ነገር አምልጧል። እና ተከትዬ ላዋራት እንዴ? አረ ይቅርብህ፣ ታስደብራለች። ሊኑ ለክፍሻል ምናምን ታውቂያለሽ? አዎ አረ ስቀልድ ነው። ይሻላል። የት ሰፈር ናት? እኔ እንጃ። ሁሌ በዚህ ሰዓት በዚህ ቅያስ ነው ወደ ቤቷ የምትሄድ። ከምር ነው? አዎ ተቀኝ ወደዛ። ምንድነው የሚዳዝዛው? እየጠራሁሽ አይደል እንዴ? ንቀት መሆኑ ነው። ተቀኝ ወደዛ። ምንድነው የምትላል ልጅቷ? ምን አገባ? አታ እንዳትበላሽ። ጉዳሽ እንዴ? እሱ እኮ አይደለም። ነይ ትንሽ ልገፍትርሽ። እሺ
እዚህ ድረስ አይበቃሽ? እሺ አመሰግናለሁ። ጣጣ የለውም። ሌላ ጊዜም ካስቸገርሽ ግን አሳውቂ። ስምሽን ግን አልነገርሽኝም። ሶሊያና እባላለሁ። ደህና ወይ ሶሊያና? እንዴ ያንተን ስም አልነገርከኝም? የኔ ሌላ ቀን እነግርሻለሁ። ሌላ ቀን ባንገናኝስ? በእርግጠኝነት እንገናኛለን። ደህና ወይ ሶሊያና? እንዴት ናችሁ? ቅመም ይላል። አማን ነው አለን። ሮባ በተደጋጋሚ ስደውልልህ አታነሳም። በሰላም ነው? ቅመሟ እደውላለሁ ብዬ ረስቼ። ጣጣ የለውም። ዋናው አንተ ደህና መሆንህ ነው። ዛሬ ማታ ለምን እንደ ድሯችን አብረን ነው ካንወጣው? ቅመሟ ዛሬ አይመቸኝም። እሺ በቃ ጸጋ አሸኘኝ። እንደፈረደብኝ እሸኝሻለሁ። ጸጋ ለምንድን ነው ሮባን የማትመክረው? እኔ ለሱ ያለኝ ስሜ መቀለጃ ነው እንዴ? እሱ እኮ በዛ መንገድ ስለማይሽ። ታዲያ አንተ ለምን አትገፋፋው? ምን ብዬ? መባል ያለበትን ሁሉ ብቻ አንተ ሮባ ከኔ ፍቅር እንዲይዘው አድርግ እንጂ እምትለኝን አደርጋለሁ። አንተ በጣም የሚያስፈልገን ነገር እጅ ላይ እንዲገባ አደርጋለሁ። አንተ ሮቤል ንቀት መሆኑ ነው። ና እንጂ ጠጋ ብለህ አዋራኝ። ምንድነው አሁን ደግሞ? የኔ ልጅ ጠዋት አስቀየምኩ አይደል? ኧረ ጣጣ የለውም። እኔ እኮ ምን ላድርገው ካልተናገርኩ አፌን ያመኛል። አንተ ደግሞ ይችን ተናገረሽ ብለህ ይሄን ቤት እየፈለክ ይሆናል። ይሄ እኮ ቤት ነው። ዝም ብለህ ተከራይተህ የምትኖርበት ግቢ አይደለም። ቆይ እኔ አንድ ነገር ብሆን ግቢው ማን ነው የሚያስተዳድረው? አንተ አይደለህ? ለምንድን ነው ቶሎ ሆድ የሚብስህ? እኔ እንደ ተከራይ አላይህም። ልክ እንደ ልጄ ነው ማይህ። አረ በቃ አካብዱት፣ ቀለል አድርገን እንለፈው እንዴ። ላሽን በል እያልከኝ ነው? አው በቃ ላሽ መቾት ያራዳ ልጅ ስታይል። ስሙን መናገር የማይወደው ልጅ እንዴት ነህ? ወይዘሮ ሶሊያና
እንዴት ነሽ? አለሁ። ከክላስ የተመለስሽ ነው? አዎ። እና ትንሽ ሸኝ ይቻላል። በቃ መጣሁ። ቅርቡ ነው ሰፈር ገባሽ? ኧረ አይደለም፣ 1-2 ወር ይሆናል። ሰፈራችን እንዴት አገኘሽ? ምንም አይልም። ምንም አይልም? ከዚህ በፊት የት ነበር ነው? እናንተ ቤት። ምን? ሰፈራችሁ ኔትወርክ የለም እንዴ? ኧረ አለ። እና ታዲያ ማውራው እንደሚቆራረጠው ቁጥርሽን እኮ አልሰጠሽኝም። ሌላ ቀን ድርሻህን በአሪፍ ሁኔታ ነው የተወጣው። ልጁ ግን የእውነት ነው የመሰለው። ድራማ መሆኑ እንኳን እኮ አልገባው። እሽም ነገር ሳይሆን አይቀርም። አሁን ስራ አልቋል። ከዚህ ጥፋ። ልሂድ።